ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ሁሉ ሰላም? እኔ እግዚአብሔር ይመስገን ደህና ነኝ አለው። ከኔ ጋር ሁሉ መልካም። ቤተሰብ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ላይክ እና ሰብስክራይብ ሼር ማድረጋችሁን አትርሱ። ቤተሰብ ዛሬ ይዤላችሁ የመጣሁት ቪዲዮ አንድ እህታችን ከኢትዮጵያ ስትመጣ ሳትመረመር መጣ። እዚህ ከመጣች በኋላ ነፍሰ ጡር የ4 ወር ነፍሰ ጡር ሆና አወቀች ማለት ነው። እና አሁን 8 ወር ሞላኝ እያለች ነው። ኢትዮጵያ ለመመለስ ትፈልጋለች። ደግሞ ኢትዮጵያ እንደነበረች ያለው ባሏ ነፍሰ ጡር መሆኗን እያወቀ እዚህ በጊዜው ተጣልተው ነበረ ስትመጣ ማለት ነው። ከዛ እዚህ ከመጣች ወዳ የ5 ወር ደሞዝ ትልክለታለች ያለው። የ5 ወር ደሞዝ ነው ትልክለታለች ለሱ። እሱ ደግሞ እንደዚህ ስትጠይቀው አላቅም ማለት ነው። ነፍሰ ጡር ነው ስትለው ማለት ነው። እና እኔ እዚህ ጋር የምነግራችሁ ነገር ቢኖር አንደኛ ማለት ነው ከሀገራችሁ ከወጣችሁ ወዳ ብራችሁን መያዝ አለባችሁ። ባልም ይሁን ለሱ መላክም አይጠበቅባትም። አሁን እቺ ነፍሰ ጡር መሆኗን እያወቀችው እየተፈተነ ስንት መከራ እያየች እየሰራች ለሱ ብር በመላካው በጣም ነው ያዘንኩባት፣ እውነት ለመናገር ማለት ነው። ምንም ሆነ ምን እሱም እየሰራ አይደል፣ ባልም ይሁን እየሰራ ነው። ይስራ፣ እሷም ትስራ፣ እሱም ይስራ። አንደኛ ማለት ነው ብራችሁን አትላኩ። ምንም በቃ እዚህ የምትለፉት ነገር እየሆነ አያናድዳችሁም? አላማ ላይ ሳታውሉት ስትቀሩ። እስኪ ዛሬ አሁን እቺ ልጅ ላከችለት። ዛሬ አሁን ነፍሰ ጡር ነኝ ስትለው አላቅሽም ማለት እንዴ! አንዳንድ ግን በጣም የሚገርም ዘመን ላይ ያለ ነው። እሱም ቢሆን ማለት ነው። እና በገንዘባችሁ አትደራደሩ እላለሁ በዚህ ላይ። ሁለተኛ ደግሞ ነፍሰ ጡር በሆነችበት ሳወራ ከኢትዮጵያ ስንመጣ ሙሉ ምርመራ አለ። አሁን የመጣ እንትን ደላሎች ማለት ነው በእንትን ሳያስመረምሩ ይመጣሉ። ወረቀቱን ራሳቸው እያሰሩ ሳያስመረምሯቸው በቃ ቪዛ ምናምን አሰርተው ምናምን ያመጧቸዋል እዚህ ዱባይ ማለት ነው። እነኛ ምንም ሳይመረመሩ በቃ በፓስፖርታቸው ብቻ ከዛ ቪዛ ሰርተው ያመጧቸዋል ማለት ነው። እንደዚህ አይነቱ አመጣጥ ይቅርባችሁ። ወይንም ደግሞ እንደዚህ አይነት አመጣጡ ይቀላችኋል። አንደኛ ይፈጥናል፣ ሁለተኛ ደግሞ የሲኦሲ ምናምን ላትሉ ትችላላችሁ። ግን እዚህ ጋር ዋና ነገር ወሳኝ ነገር ጤና የሚባል ነገር ጤናችሁን አታውቁም ማለት ነው። ጤናችሁን ሳታውቁ ብትሰደዱ ለእናንተም መከራ ነው የሚሆነው ማለት ነው። አንደኛ እዚህ ስትመረመሩ እንደዚህ ይዝች አሁን ነፍሰ ጡር ናት፣ ልጅ ናት፣ ፈጣሪ ይመስገን ማለት ነው። ሌላም በሽታ ሊሆን ይችላል። ወደ ሀገራችሁ ትመለሳላችሁ። ከዛ የመጣችሁበት ከሰራችሁ ማለት ነው። ምንም ሳትሰሩ ከፍላችሁ ስትሄዱ በጣም ነው የሚያናድደው ማለት ነው። ይህን አታድርጉ። ወይንም ደግሞ የመንጣቱ ቢቀላችሁ እዚህ ጋር በኋላ ላይ የሚጎዳችሁ ነገር ከባድ ነው የሚሆነው ማለት ነው። ወይንም ደግሞ እንደዚህ ካልሆነ አሁንም እሱ ጋር ልመረመርም ካላችሁ ቢያንስ እንኳን በቃ ለእርግዝናም ሆነና ለደም ምርመራ መውሰድ። በግል ሐኪም ቤት ሄጄ ራሴ ማወቅ ፈልጋለሁ አይደለም ነፍሰ ጡር ነኝ ወይንስ ደሜ ንጹህ ነው ብዬ በራሴ ግሌ ምርመራ ቤት ሄጄ መመርመር እችላለሁ ማለት ነው። እንደዛ ተመርምራችሁ ብትመጡ ደስ ይላል። ግዴታ በኤጀንሲው ባይሆን ማለት ነው። ይህን የምላችሁ ቤተሰብ። እስኪ ለማንኛውም አሁን የዚች ልጅ ቪዲዮዋን አይተን ተመልሰን እንገናኛለን። ቤተሰብ ይህ ቪዲዮን ስትከታተሉ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ከዛ እርጉዝ መሆንሽን ያውቃል አይደል ባልሽ? እሱ ያውቃል። በቃ እርጉዝ መሆንሽን እያወቀ ለምን ነው ያላለሽም? ወዲያው እንዳረገዝሽ በ4 ወርሽ አልነገርሽውም? እሱ በዚህ ታይም በእኔ ጋር ተጣልቶ ነበር እና በቃ እንዴት ነው ይሄ ነገር ማታውቂ? ሲጀመር ይሄ ወልደሽ በእንትን ጣይ እና እኔ አላውቅም። እኔ ብር ፈልጌ ነው እኔ ስንት ኢዳ አንተ ወስጄ የላኩሽ እንደዚህ ትያለሽ ምናምን ብሎ በቃ እንትን ነው። እኔ በቃ ራሴ ማጥፋት ብቻ ነው ያሰብኩት። ለዛ ነው ለሴት የሚያልነገርኩት። እሱ ከሱ አፍም እንትን ነገር ደስ የሚል ነገር አልወጣልም ማለት ነው። እንዴት ነው መርፌ እየተጠቀበሽ እንደዚህ የሚሆነው ማለት ነው ይላል። ከዛ በኋላ እኔ አይዞሽ ፈጣሪ ያለ አንቺ ዋናው በሰላም ሀገርሽ ግቢ።
ቤተሰቦችሽ ጋር ግቢ። እሱ ማይፈልግ ከሆነ እሱ ለገንዘብ ብቻ ከሆነ የሚፈልግሽ ሰርተሽ በጉልበትሽ ብር እንድትልኪለት ብቻ ከሆነ የሚፈልገው ይሄን ካወቅሽ ለአንቺ ትልቅ ትምህርት ነው። በሰላም ሀገርሽ ግቢ። እኔ ቆንጽላ አናግርልሻለሁ፣ ማዳምሽን አናግርልሻለሁ። መዳም የምትጠይቀውን ባልሽንም ግን ማናገር እንፈልጋለን። እሺ እንዴት እንደዚህ ይላል? ከሰው አይደለም እንዴ እሱ የተፈጠረው? እሱ አይደል እንዲያስረግዙ አረብ ሀገር የላከሽ? ልትጦሪው አይደል እንዴ የመጣሽው አረብ ሀገር? አንቺ እንዴት እንደዚህ ይላል? እናት የለውም አላት። ታዲያ ከሴት ተፈጥሮ እናት እያለችው ለምንድን ነው እንዲህ የሚልሽ? ራሱ አስረግዞ ልኮ ቆፍጠን በይ እባክሽ። አንዴ ከሆነ በኋላ ምንድን ነው ማለቃቀስ? ችግር በለቅሶ አይፈታም። ችግር እያለቀስኩ አይደለም እያለቀስኩ ቆፍጠን በይ በቃ። አታለቃቅሽ። ችግር የሚፈታው ብትጮህም ሴትዮዋ ይገባታል። ገንዘቧን ፎጭ አርጋ ነው ያመጣችሽ። ሁሌ እነሱ ላይ ነው የምትፈርዱት። እናንተ ጥፋታችሁን አምናችሁ ጥፋታችሁን ማስተካከል ስለማትፈልጉ ጥፋት በጥፋት አይታረምም። አዎ አጥፍተሻል። አሁን ልጆቹ አላስተኛውም። ለዛ በቃ እንትን ትጮሃለች ብዬ ነው እየፈራው ያወራው ማለት ነው። ስልክ ቁጥርሽን ስጭኝና ከዛ እኔ ቆንጽላ አስተላልፍልሻለሁ። ከዛስ ሰው ባልሽ ብር ተበድሮ ኬትም ብሎ ባፍንጫው ያምጣና ይላክ። የትኬትሽን እኛ እናግዛለን። መዳም ጋር ያለው የ3 ወር ደሞዝ እና ባልሽ የተላከለትን የ5 ወር ደሞዝ ሲመልስ የማዳም ዕዳ ተከፍሎ የማዳምን አሳምናታለሁ። ቆንጽላ እናግርሻለሁ። ተከፍሎ እኛ ትኬትሽን ችለን በሰላም ሀገርሽ ትገቢያለሽ። ቤተሰቦችሽ ጋር ሄደሽ ትወልጃለሽ። ከዛ እርጉዝ መሆንሽን ያውቃል አይደል? ይኸው እንዳያችሁት አሁን እሷ የ8 ወር እርጉዝ ናት። ልጅቷ እንደምታወራው ባለም እንደማያ አላቅም እንዳላት ነው የሚሆነው። ሀቢባ በጣም ጥሩ ልጅ ናትና ትኬቷን ቆርጣ ለመላክ ታስባለች። ግን ያው ባልሽ ጋር ያለውን ብር ያምጣ ነው የምትለው። እሱ ደግሞ ከዚህ በኋላ ይሰጣትም ማለት ነው። ሁለተኛ ደግሞ እዚህ ጋር አሁን መዳብ ትጮህብኛለች ምናምን ትላለች። ያው ሀቢባ እንዳለችው መዳብ ይጮሃሉ እናውቃለን፣ መጥፎ ናቸው። ግን ቢሆንም ደግሞ እዚህ ጋር ጥፋታችንን እኛ የምንመልከት አሁን እናንተ ሁላችሁ መዳብን ብቻ ትውቀሱ ማለት ነው። ራሳችሁ መጀመሪያ ጠንካራ አድርጋችሁ ራሳችሁን አጥሩ ማለት ነው። እኔ ራሴን ሳላጠራ መዳቤን በወቅሳት እኮ ፈጣሪ የማያግዘኝም ማለት ነው። እና በትክክለኛው መንገድ ስትሄዱ ሰውም ይረዳችኋል፣ እግዚአብሔርም ይረዳችኋል ማለት ነው። አሁን እዚህ ጋር እሷ ተዛ ሳትመረመር የመጣችው የራሷ ነው፣ የእሷ ጥፋት ነው። እዚህ ጋር መዳም ነፍሰ ጡር ሆና ስታገኛት ምን ይሰማታል? በጣም እኮ ነው የሚሰማት። እውነት ለመናገር ያናድዳል። ምክንያቱም መዳብ ስታመጣት ብዙ ወጪ አወጣ ነው የምታመጣት። ይቺ ልጅ ደግሞ የእሷን ኃላፊነት መወጣት ያለበትን ነገር ማሟላት ያለበትን ነገር ሳታሟላ ስትቀር መጮ ቀርቶ ብዙ ነገር ነው የሚያስደርገው በመዳቦች ክፋት ማለት ነው። እና ብቻ እግዚአብሔር ባለችበት ፈጣሪ ይጠብቃት። ግን ለእንግዲህ ይሄ ነገሮች መማሪያ ይሆንናል። የመዳብ ቅመሞች ከሀገራችሁ ስትወጡ መጀመሪያ በኤጀንሲው ባትመረመሩ ተመርመሩ፣ በቃ በግላችሁ ማለት ነው። ይህንን እምላችሁ። ሁለተኛ ደግሞ ገንዘባችሁን ያዙ፣ ብራችሁን ያዙ። ባሌ ነው የ80 ባል ነው የትም አይሄድም ብላችሁ አትገምቱ። የትም ካልሄደ ይኸው እስካሁን በመጥፎ ጊዜ ሸሻት ማለት ነው። ገንዘቧን እየተቀበለ ገንዘቧን ብቻ ነው የሚፈልገው። በቃ የዛሬው ወንድ እንደዚህ ነው። ያን የዛሬው ወንድ ስል ሁሉም ወንዶች አንድ ላይ ሆኑ ይችላሉ፣ ግን ይሄኛው ጥሩ ነው ብዬ ለማመን ይከብዳል። እነኚህ መጥፎ ወንዶች እስከ ጥሩዎቹ መጥፎ ሰዎች እስከ ጥሩዎች ሰዎችም በጣም እምነት እያሳጡብን እንደሆነ ይገባናል። መቼም በጣም ብቻ ጊዜው የሚያናድደው ማለት ነው። እና ለማንኛውም ገንዘባችሁን ያዙ አንደኛ። ሁለተኛ ደግሞ ስትመጡ በኤምባሲ ካልተመረመራችሁ በራሳችሁ በግል ተመርምራችሁ እንድትመጡ ብዬ ነው የምናገረው። አዎ እኔም የአክስቴ ልጅ አምጥቻለሁ። ሳመጣ እንደዚህ ሳትመረመር ነበረ። ያኔ ኤጀንሲው አላስመረመራትም። ከዛ እኔ ደውዬ በግልሽ በቃ ደምሽንና አለድን ወይንም የነፍሰ ጡር ልጆች ንጹህ መሆንሽን ወቂ ብዬ አልኳት። እሷ በግል ሄዳ ተመርምራ መጣችው ስራዋን ትሰራለች ማለት ነው። እና ግን እዚህ ላይ በራሳችሁ ለመመርመር ሞክሩ። ቀላል ነው እኮ ክፍያው። ራሳችሁን ለክፍያው አስባችሁ ከሆነ ደግሞ ከዚህ የባሰ ፈተና አይበልጥም።
ምን ያክልስ ብታወጡ ብትመረመሩ እዚህ አሁን እሱ ልጅ ጋር የምታሳልፈው ይበልጣል ፈተናው አይበልጥም። እና ቤተሰብ መጀመሪያ ከሀገራችን ስንወጣ ለስራ ዝግጁ መሆኔ ነው። ምን በሽታ አለብኝ ምንስ አለብኝ በቃ ንጹህ ነኝ ሄጄ እሰራለሁ። ሄጄ መዳብ ትቀበለኛለች መዳብ ጋር ደስተኛ ሆና መዳብ እሰራለሁ። እኔስ ጤናዬን ጠብቄ እሰራለሁ ማለት አለብን መጀመሪያ ማለት ነው። ምክንያቱም መቅደም ያለበት ነገር ጤና ነው ማለት ነው። እና እዛ ጋር የሆነ በሽታ እንኳን ትንሽ ነገር ካለባችሁ ኢትዮጵያ እዚህ ስትመጡ ትንሽ ቀላል ነው ማለት አትችሉም። ምክንያቱም እዚህ ስራ ይበዛል፣ እንቅልፍ ታጣላችሁ፣ የመዳብ ጋራ ጭቅጭቅ አለ፣ ብዙ ነገር አለ። የሰው ግንባር ማየት ደግሞ በጣም ይከብዳል። እንደኔ ከሆናችሁ እኔ የሰው ግንባር በጣም ሽቁጥቁጥነት አለብኝ ማለት ነው። የሰው ግንባር ስታወስድ እጨናነቁ ምናምን ያ በሽታ ምንድነው መቀነስ ሳይሆን ያለበት እሱ እየጨመረ ይሄዳል ማለት ነው። በጣም በሽታችሁ ይጨምራል። ስለዚህ ንጹህ ሆናችሁ አረጋግጣችሁ ራሳችሁን ተማምናችሁበት ብትመጡ ደስ ይለኛል ነው የምለው። ቤተሰብ የዛሬ ቪዲዮ ይከን ይመስላል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። ቤተሰብ መልካም ጊዜ እንደሆነላችሁ እመኛለሁ። አመሰግናለሁ።